ብዙ ጊዜ እንጸለያለን፣ እንጮኻለን፣ እናለቅሳለን። ነገር ግን እግዚአብሔር ዝም ይላል። ይህ ዝምታ ምንድን ነው? እግዚአብሔር ስለኛ አይጨነቅም እንዴ? ወይስ ቅጣት ነው? ወይስ ስለ ልጆቹ ግድ የሚለው አምላክ አይደለም? ተደጋጋሚ እንባ፣ ተደጋጋሚ መጠበቅ፣ መጨነቅ፣ መልስ በማጣት እግዚአብሔር ሰማኝ ወይስ ረሳኝ? ወይስ ራሱ ዝምታው መልስ ነው? ፖፕ ሽኖዳ ይህን ጥያቄ እንዴት መልሰዋል? ቆዩ እስኪ ወዳጆቼ። መልስህ ሳይመጣ ሲመስልክ ዝምታ ራሱ መልስ ሊሆን ይችላል። ዛሬ ስለ እግዚአብሔር ዝምታ እናወራለን። መልስ የሌለው ጸሎት አለ? ፖፕ ሽኖዳ ይላሉ እግዚአብሔር ሁልጊዜ ይመልሳል፣ ነገር ግን መልሱ ሁልጊዜ እንደምፈልገው አይሆንም። 3 የመልስ መንገዶች አሉት ይላሉ ፖፕ ሽኖዳ። አዎ የሚል መልስ፣ አይ የሚል መልስ፣ ጠብቅ የሚል መልስ። እኛ ግን ሁሌም አዎን እንፈልጋለን። እግዚአብሔር ለምን መልስ አይሰጥም? ፖፕ ሽኖዳ ያብራራሉ። አንደኛ ይላሉ ጸሎታችን ነገር ብቻ ሲሆን፣ እግዚአብሔር ሳይሆን የሚሰጠንን ስጦታ ብቻ ስንፈልግ መልስ አይሰጠንም። ሁለተኛ መጠበቅን ለመማር። መጠበቅ ትዕግስትን ያስተምራል፣ እምነትን ያጠነክራል። ስለዚህ መልስ አይሰጠንም። 3ኛ ልባችንን ለመቀየር። እግዚአብሔር ሁኔታን ከመቀየር በፊት ሰውን ይቀይራል። አንተ ወዳጄ እግዚአብሔርን ትፈልጋለህ ወይስ መፍትሄ? የጸሎት መልስ ሲዘገይ እኛ ምን እናድርግ? ፖፕ ሽኖዳ ያብራራሉ። አንደኛ ይላሉ ጸሎትን አታቋርጥ፣ ቀጥል፣ በእርጋታ እንዳታቋርጥ። ሰላምነትን አብዛ ይላሉ። አትጨነቅ፣ እግዚአብሔር ለአንተ ከምታስበው በላይ ለአንተ ያስባል። ስለዚህም ሰላሙን ወዳጄ። 3ኛ ፍቃድህ ይሁን በል፣ ፍቃዱ ሁልጊዜም ለአንተ መልካም ነውና። 4ኛ ይላሉ ፖፕ ሽኖዳ በዝምታ ከእግዚአብሔር ጋር ቆይ፣ አታጉረምርም። ዝምታ አንዳንድ ጊዜ ከቃል ይበልጣል። ወዳጄ ልጠይቅህ እስኪ፣ አንተ እግዚአብሔር ጸሎትን ዝም ሲል ምን ታስባለህ? ፖፕ ሽኖዳ ይላሉ ልጆቼ ይላሉ እግዚአብሔር መልሱ ሲዘገይ ይላሉ ወይም መልሱ ባይመጣም ፍቅሩ አይቀንስም፣ ሁሌም ይወድሃል። እግዚአብሔር አልራቅህም። ዝምታው እንኳን ለመዳናችን ነው። ፖፕ ሽኖዳ